አሁን የደረሰን ሰበር ዜና አለ። ከጎንደር ተነስቶ ጎርጎራ ላይ ሊያርፍ የነበረ አንድ የመከላከያ ሄሊኮፕተር ጉዳት ደርሶበት እንደወደቀ ምንጮቻችን ገለጹ። ምንጮቻችን እንደገለጹት ይህ ሄሊኮፕተር ከፍተኛ የሀገሪቱን ባለስልጣናትና ጋዜጠኞችን ጭኖ ነበረ። በአማራ ክልል ባለ የጸጥታ ሁኔታ የተነሳ በአሁን ሰዓት ላይ የመንግስት ባለስልጣናት ለጉዞ የሚጠቀሙት ሄሊኮፕተሮችን ሲሆን ማለትም የመከላከያ ሄሊኮፕተሮችን በአብዛኛው ይህች የመከላከያ ሄሊኮፕተር በዛሬው ዕለት ከጎንደር ወደ ጎርጎራ ሪዞርት በርካታ ባለስልጣናት ታማልሰዋለች። ከምሽቱ 11 ሰዓት አካባቢ የሀገሪቱን ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የተለያዩ ባለስልጣናትን ይዛ የመጣች ሄሊኮፕተር ተመልሳ ወደ ጎንደር በመሄድ እንደገና ደግሞ ምክትል ጠቅላይ ሚኒስትሩን አቶ ተመስገን ጥሩነህን እንደዚሁም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ ወደ 19 የሚሆኑ ሰዎችን ጭና 12 ሰዓት ከ45 አካባቢ ጎርጎራ ላይ ልታርፍ ስትል አደጋ አጋጥሞታል። የአደጋው መንስኤ ምን እንደሆነ ባይታወቅም እስካሁን ድረስ ግን በሰዎች ላይ የደረሰ የህይወት አደጋ እንደሌለ ሰምተናል። ምንጮች እንደገለጹልን ከሆነ በባለስልጣናቱ ላይ መጠነኛ የመንገጫገጭና አንዳንድ ጉዳቶች የደረሱ ቢሆንም ለክፉ የሚሰጥም ወይም ከባድ ነው ሊባል የማይችል እንደሆነና በሕክምና ባለሙያዎች ታይተው ወዲያውኑ ከሕክምና ቦታ እንደወጡ ተገልጿል። አንድ ጋዜጠኛም በግንባሩ ላይ የመፈንከት አደጋ እንደደረሰባት የደረሰ መረጃ ያመለከተ ሲሆን የመከላከያ ምንጮች እንዳሉት የሄሊኮፕተሩ የአደጋ መንስኤ እየጣራ ይገኛል። ለጊዜው ግን ያለው መረጃ ሄሊኮፕተሯ በማረፍ ላይ እያለች ባለችበት ሰዓት ላይ በምንነቱ ካልታወቀ ነገር ጋር ተጋጭታም በግጭቱም የሄሊኮፕተሯ ክንፍ ተመቶም መውደቋን ብቻ ነው። በአካባቢው የመከላከያና የአየር ኃይል እንደዚሁም ሌሎች የምርመራ ቡድኖች እንደሚገኙ ምንጮች ገልጸዋል። ተጨማሪ መረጃ እንደደረሰን ይዘን እንቀርባለን።